አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከጥር 29 እስከ የካቲት 1 ቀን 2015 ዓመተ ምህረት ለሶስት ተከታታይ ቀናት በመላው ዓለም የታወጀው የነነዌ ጾም እና ምህላ መጠናቀቁን አስመልክቶ የተሰጠ መግለጫ። ከዚህ ቀጥሎ ያለውን ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ያስተላልፉልናል። በትንቢተ ዮናስ በሰፊው እንደተጠቀሰው የነነዌ ሰዎች በእግዚአብሔር ፊት ላይ ስላመጹና ግብራቸውም በእግዚአብሔር ፊት አስጸያፊ በሆነ ጊዜ እግዚአብሔር ዮናስን ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ በማለት አዘዘው። ትንቢተ ዮናስ ምዕራፍ 1 ቁጥር 2። ዮናስም ድምፁን ከፍ አድርጎ ለነነዌ ሰዎች የእግዚአብሔርን ቃል ሲሰብክ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አዋለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌ ውስጥ የንጉሡና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ጩኸት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ትንቢተ ዮናስ ምዕራፍ 3 ቁጥር 5 እስከ 10። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን የነነዌ ሰዎች ጾም መነሻ በማድረግ የነነዌ ሰዎችን በምሕረቱ የጎበኛ አምላክ እኛንም በምሕረቱ ይቅር ይለን ዘንድ በየዓመቱ በአዋጅ በመጾም አምላካችንን ስትማጸንበት ትኖራለች። የቅዱስ ሲኖዶስ ምልዓተ ጉባኤ ጥር 26 ቀን 2015 ዓ.ም ባደረገው ስብሰባ በወሰነው መሰረት የካቲት 1 ቀን 2015 ዓ.ም የተጠናቀቀው የነነዌ ጾምና ምህላ ልዩ በሆነ በመንፈሳዊ የንስሐ ጸሎት በሰላም ተጠናቋል። በምህላውም ከብፁዕ ወቅዱስ ፓትርያርክ ጀምሮ ብፁዓን አበው ሊቃነ ጳጳሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ አገልጋዮችና ምእመናን እንደ ነነዌ ሰዎች ጥቁር ልብስን ለብሰን ጠዋትና ማታ በጸሎት በምህላ ቀን በቅዳሴ እንዲሁም በሰባቱ የጸሎት ጊዜያት ፈጣሪያችንን ስንለምንና ስንማጸን የቆየንበት ምክንያት በቤተ ክርስቲያናችን ላይ የመጣው ፈተና እጅግ በጣም ከባድ በመሆኑ ነው። በዚህም የጾምና የንስሐ ወቅት ምእመናን ልጆቻችን
የአባቶቻችሁን ጥሪ ሰምታችሁ የሹመኞችን ማዋከብና እስር ሳትፈሩ ጥቁር ለብሳችሁ ጠዋትና ማታ በጾምና በምህላ ቀን በቅዳሴ በቤተ ክርስቲያን ቅጥር እየተገኛችሁ ለአምላካችን ያቀረባችሁትን ጸሎትና ምህላ እግዚአብሔር ሰምቶ ለችግራችን መፍትሄ ለሀገራችን ሰላምን እንዲሰጠን እምነታችን ጽኑ ነው። እናንተም ምእመናን የቤተ ክርስቲያንን ጥሪ ሰምታችሁ ለሃይማኖታችሁ፣ ለሀገራችሁ አንድነትና ሰላም ያላችሁን ጥልቅ ፍቅር ስለገለጻችሁም ያገኘነው መንፈሳዊ ብርታት ሳንገልጽላችሁ አናልፍም። በእግዚአብሔር ቸርነት በእናታችን በቅድስተ ቅዱሳን በድንግል ማርያምና በቅዱሳን አማላጅነት በቅዱሳን መላእክት ተራዳይነት በፍጹም ፍቅርና አንድነት የያዝነውን ጸሎትና ምህላ አጠናቀናል። ችግራችንን ለአምላካችን በለቅሶና በጩኸት ነግረናል። ከዚህ በኋላ መከራው ቢጸና የመከራው ጊዜ እንኳን ቢረዝም እግዚአብሔር በመከራ ውስጥ ሊያጸናንና ሊያበረታን አስቦ በመሆኑ በፍጹም አንናወጽም። ከነኚህ መከራዎች በኋላም ታሪክን ጽፈን ሃይማኖታችንን ጠብቀንና አስጠብቀን በመንፈሳዊ ጽናትና ተጋድሎ እንሻገራለን። ጥቃቱ የቤተ ክርስቲያንን እውነት በካዱና በእውነተኛዋ የቤተ ክርስቲያን መካከል ነው። ይህም የቅድስት ቤተ ክርስቲያንን ሃይማኖት ቀኖናና አስተዳደራዊ ሕግጋትን ጥሰው ሕገወጥ የጳጳሳት ሲመት ባደረጉ ልብሰ ጳጳሳትን ባለበሱ በዚህም ምክንያት ቅዱስ ሲኖዶስ በሕገ ቤተ ክርስቲያንና በቀኖና ቤተ ክርስቲያን መሰረት ጥር 18 ቀን 2015 ዓ.ም ይህንን ጥሰት የፈጸሙትን ግለሰቦች አውግዛ ከቤተ ክርስቲያን ኅብረት የለየቻቸው ቢሆንም ጉዳዩ ከግለሰቦች በላይ በመንግስት ስልጣን ላይ ባሉና ጽንፈኛ በሆኑ ፖለቲከኞች እንዲሁም የሌላ እምነት ተከታዮች ጭምር የሚደገፍ በመሆኑ ቤተ ክርስቲያንን ከፍተኛ ዋጋ እያስከፈላት ይገኛል። እየተፈጸመ ያለው ድርጊት በሰማያዊው መንፈሳዊው ዓለምና በምድራዊ ስጋዊ ዓለም መካከል ስለሆነ በዚህ አጭር ጊዜ ውስጥም የቤተ ክርስቲያን ክብርና ተቋማዊ ልዕልና ተደፍሯል። የቤተ ክርስቲያን ቅጥሮች መሳሪያ በያዙ አካላትና በመንግስት የጸጥታ መዋቅር በኃይልና በጉልበት ተወሯል። ሊቃነ ጳጳሳት አባቶች ለብዙ ዓመታት ከኖሩበት አህጉረ ስብከት ያለ አንዳች የሕግ መሰረት በጸጥታ መዋቅሮች ተባረዋል። በነፃነት የመንቀሳቀስ መብታቸው ተገድቦ በግዞት ወደ አዲስ አበባ እንዲመለሱ ተደርገዋል። ወደ አህጉረ ስብከታቸውም ተመልሰው መግባት እንዳይችሉ ዕቀባ ተደርጎባቸዋል። ካህናት አባቶችና ምእመናንም ያለ አንዳች የሕግ መሰረት በየእስር ቤቱ ያለ በቂ ምክንያት በሕገ ወጥ መንገድ ታጉረዋል። በጸጥታ ኃይል ከመጠን በላይ ከመደብደባቸው የተነሳ የሞት የከባድና ቀላል አካል ጉዳት እንዲደርስባቸው ምክንያት ሆኗል። በአጠቃላይም በመንግስት ኃይሎች ከፍተኛ የሰብአዊ መብት ጥሰት ተፈጽሞባቸዋል። ቤተ ክርስቲያን ይህ ሁሉ በደል ቢፈጸምባትም ናዛዜ ሕዙናን የሆነው አምላካችን ለቤተ ክርስቲያንና ለሀገራችን መፍትሄ እንዲያመጣልን መንግስትም ወደ ልቡ ተመልሶ ቤተ ክርስቲያንን እንዲያከብርና እንዲጠብቅ በሚል ሰላማዊ በሆነ ሁኔታ ይህንን ጾም የነነዌ ሰዎች እንዳደረጉት ጥቁር ለብሰን በፍጹም ሐዘን ወደ አምላካችን እንድንጮህ ቅዱስ ሲኖዶስ ትእዛዝ ባስተላለፈበት ማግስት በሻሸመኔ ደብረ ስብሐት ቅዱስ ሚካኤል ቤተ ክርስቲያን ሕገወጡን ቡድን በኃይል ለማስገባት በመንግስት የጸጥታ መዋቅሮች በተወሰደ አሰቃቂ እርምጃ እስካሁን በደረሰን መረጃ ቁጥራቸው ከ30 በላይ የሚሆኑ ካህናትና አገልጋዮችን ጨምሮ የቤተ ክርስቲያናችን ልጆች ቅጥሯ አይደፈርም፣ ቤተ ክርስቲያን በተወገዙ ግለሰቦች አትደፈርም በሚል ለሃይማኖታቸው ሰማዕትነትን ተቀብለዋል። ቁጥራቸው ከፍተኛ የሆኑ ልጆቿም በደረሰባቸው ከባድና ቀላል የአካል ጉዳት ምክንያት በሕክምና ላይ ይገኛሉ። ከዚህ ሁሉ በደል በኋላም እስካሁን ድረስ የሞቱትን በአግባቡ መቅበርና የተጎዱትን በበቂ ሁኔታ ማሳከም ሳንችል ቀርተናል። እነዚህ ሰማዕታት በዚህ ኃጢአት በበዛበት ዘመን ለቤተ ክርስቲያናችን እስከ ሞት ድረስ በመታመን
ለቤተ ክርስቲያንና ለምእመናን የጽናት ምሳሌ በመሆናቸው ቤተ ክርስቲያን ስትዘክራቸው ትኖራለች። እንዲሁም ቤተ ክርስቲያን በልጆቿ ላይ እየደረሰ ባለው ሞት፣ እርዛት፣ እስራትና መልከ ብዙ በሆነው መከራ ብታዝንም ለክርስትና እውነተኛነት ምስክሮች የሆኑ አዳዲስ ቅዱሳን ሰማዕታትን በማግኘቷም እጅግ ደስ ትሰኛለች። ጾሙ ከተጀመረም በኋላ ሕዝቡ ወደ አምላኩ እንዳይጮህና እንዳይጸልይ ለማወክ የሕዝብ አስተዳዳሪ ሆነው የተሾሙ የመንግስት ሹማምንት ሊያገለግሉት ኃላፊነት የተቀበሉበትን የሀገሪቱን ሕግ ጥሰው ምእመናን ልጆቻችንን ጥቁር ለብሰው ወደ መስሪያ ቤት እንዳይገቡና በመንግስት ቢሮዎችም አገልግሎት እንዳያገኙ በተለይም በኦሮሚያ ክልላዊ መንግስትና አንዳንድ በፌዴራልና በከተማ መስተዳድር ቢሮዎች ጥቁር የለበሱና በሐዘን ላይ ያሉ ልጆቻችንን በማሰር ሲያንገላቱ በዓይናቸው ያዩ ምስክሮች አረጋግጠውልናል። በዚህም ሹማምንት ስልጣናቸውን ቤተ ክርስቲያንን ለማጥቃት እየተጠቀሙበት መሆኑንና ለቤተ ክርስቲያናችንም ሆነ ለሕዝበ ክርስቲያኑ ከፍተኛ ንቀትና ጥላቻ ያላቸው መሆኑን ተረድተናል። ይህ በቤተ ክርስቲያኒቱ ላይ እየደረሰ ያለው መከራና በደል በዚህ ዘመን በጉልህ የሚጠቀስ የቤተ ክርስቲያን የስደትና የመከራ ጊዜ ነው። ይህ የቤተ ክርስቲያን የስደትና የመከራ ጊዜ በቤተ ክርስቲያኒቱ የታሪክ መዝገብና በመጽሐፈ ስንክሳር ተመዝግቦ ይቀመጣል፣ ለትውልድም ይተላለፋል። ይህ የፈተና ዘመን ያልፋል። ነገር ግን በዚህ ታሪክ ውስጥ ከእውነት ጎን የቆማችሁ ስማችሁ በታሪክና በወርቅ ቀለም ሲጻፍ በቤተ ክርስቲያን ላይ መከራ ያበዛችሁ ክፉ ታሪካችሁን ዛሬ በእጃችሁ ጽፋችሁ አስተላልፋችኋል። በዚህ አጋጣሚ ከኦሮሚያ ክልላዊ መንግስትና ከአዲስ አበባ ከተማ አስተዳደር ውጭ ሌሎች የክልል ርዕሳነ መስተዳደሮችና ከተሞች በተለይም የድሬዳዋ ከተማ አስተዳደር፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት፣ የሲዳማ ክልላዊ መንግስት፣ የደቡብ ምዕራብ ኢትዮጵያ ክልላዊ መንግስት፣ የሶማሌ ክልላዊ መንግስት፣ የቤንሻንጉል ክልላዊ መንግስት፣ የሀረሪ ክልላዊ መንግስት፣ የአፋርና ጋምቤላ ሕዝቦች ክልላዊ መንግስት፣ በጎፋ ዞን የሳውላ ከተማና ሌሎች ስማቸውን ያልጠቀስናቸው መንግስታዊ ተቋማት የቤተ ክርስቲያናችንን ጥሪ በመከተል በአግባቡ ሕግንና ስርዓትን ለማስከበር የወሰዳችሁት ፍትሐዊና ሕጋዊ መፍትሄዎችን እናደንቃለን። በቤተ ክርስቲያናችን ስም እናመሰግናለን። እንዲሁም ሐዘናችሁ ሐዘናችን ነው ብላችሁ ከጎናችን የተሰለፋችሁ አሃት አብያተ ክርስቲያናት፣ የሃይማኖት ተቋማት፣ ድርጅቶችና ጉባኤያት፣ የእስልምና እምነት ተከታዮች፣ በእምነት የማትመስሉን ወንድሞቻችንና እህቶቻችን ስላደረጋችሁልንና ስለምታደርጉልን እርዳታና ትብብር በቅድስት ቤተ ክርስቲያን ስም እናመሰግናለን። ጸሎተ ምህላውን ስናውጅ መንግስት ሕግ አክብሮ እንዲያስከብር፣ የቤተ ክርስቲያኒቷን ክብርና ልዕልና እንዲያከብር፣ በሃይማኖታችን የውስጥ ጉዳይ ጣልቃ መግባቱን እንዲያቆምና ወደ ውስጡ ማየት እንዲችል ነበር። ይህ ድርጊት እስካሁን ድረስ ግን መንግስት ለዘመናት ሕጋዊ ተቋምና የሀገር ባለውለታ የሆነችውን ቤተ ክርስቲያን ከመስማትና ችግሯን ከመቅረፍ ይልቅ የማዋከቡን ስራ አጠናክሮ ቀጥሎበታል። በዚህም መንግስት ችግሮችን ኃላፊነት ተሰምቶት እንዲፈታ ያደርገዋል የሚል እምነት ቢኖረንም አገዛዙ ግን ከጊዜ ወደ ጊዜ እየባሰ በእጅጉ ልባችንን ሰብሮታል። በተለይም ቤተ ክርስቲያናችን ያወጀችውን የ3 ቀናት ጸሎትና ምህላ በአግባቡ እንኳ ሳይጠናቀቅ ከመንግስት የደህንነት የጋራ ግብረ ኃይል ወቅታዊ የጸጥታ ጉዳይን አስመልክቶ የካቲት 1 ቀን 2015 ዓ.ም የተሰጠው የሰልፍ ክልከላ መግለጫ መንግስት አሁንም ችግሩን ለመፍታት ሳይሆን ቤተ ክርስቲያኒቱን ለአንዴና ለመጨረሻ ለማውደምና ቤተ ክርስቲያኒቱን ለማጥፋት የታወጀ አዋጅ መሆኑን በጽኑ እንደምናምን አድርጎናል። በመግለጫውም አንደኛ፣ በእምነቱ አባቶች በተመሳሳይ መልኩ ሰልፍ ተጠርቷል በማለት መጥቀሱ፣
የቤተ ክርስቲያን የመጨረሻው አካል የሆነው ቅዱስ ሲኖዶስ አውግዞ የለያቸውን አካላት የእምነቱ ተከታይ ማድረግ ብቻ ሳይሆን መብት ያላቸው ሕጋዊ አካላትና የቤተ ክርስቲያን አባቶች አድርጎ መጥራቱ አሁንም ላይ ማብራሪያ ለመስጠት መሞከሩ የቤተ ክርስቲያኒቱን ክብር የሚነካና የሚያጠለሽ እንዲሁም ሕግና ስርዓትን ከማስከበር ይልቅ ለሕገ ወጦች ጠበቃ ሆኖ የሚከራከረው መንግስት መሆኑን ጭምር ለመረዳት ችለናል። በመሆኑ ቤተ ክርስቲያን በመንግስት የደህንነት የጋራ ግብረ ኃይል ተሰጠ የተባለው መግለጫ የቤተ ክርስቲያናችንን ሕጋዊ መብት የገፈፈና ሕገ ወጥ መግለጫ በመሆኑ ቤተ ክርስቲያናችን አትቀበለው። ጉዳዩን የውጭና የውስጥ ጠላቶች የፈጠሩት ነው በማለት የተለመደውን ፖለቲካዊ ቅርጽ ለማስያዝ መሞከርም ቤተ ክርስቲያንንም ሆነ ሕዝብን መናቅ በመሆኑ የምንቀበለው አይሆንም። ቤተ ክርስቲያን በተለይ ላለፉት 4 ዓመታት በሐሰተኛ ትርክት ልጆቿ በተለያዩ የሀገሪቱ ክፍል መከራን ሲቀበሉ ችግሮችን በሆደ ሰፊነት ችላ ያለፈችው የሀገር መሰረት እንዳይናጋ ቅጥሯ እንዳይደፈር በማሰብና በሀገር አንድነት ላይ ባላት የማይናወጽ ጽኑ አቋም ምክንያት መሆኑን መንገር ለቀባሪው ማርዳት ነው። ጉዳዩ ግልጽ የሆነ የመንግስት ጣልቃ ገብነት ሆኖ እያለና መፍትሄውን በመንግስት እጅ የሚገኝ ብቻ መሆኑ እየታወቀ የፖለቲካ ቅርጽ ለማስያዝ መሞከር ችግሩን ያባብሰው እንደሆነ እንጂ አይፈታውም። በመሆኑ በሰሞኑም ቤተ ክርስቲያናችን በመዋቅር የምትመራና ልጆቿም ድምጿን አውቀው በአግባቡ የሚሰሟት መሆኑ እየታወቀ ሆን ተብሎ ቃላት አጠቃቀሙ እንኳን ኦርቶዶክሳዊ ያልሆነ የሐሰትና ጸባጫሪ የሆኑ መልእክቶችን በአደባባይ እየተለጠፉ መሆናቸው ሲታይ ምን ያህል ጉዳዩን ላልተገባ ፖለቲካዊ ጥቅም እንደተፈለገ ለመረዳት ችለናል። ይህ ተለጠፈ የተባለውም ሕገወጥ ጽሑፍ የቅድስት ቤተ ክርስቲያናችን ያልሆነና ፈጽሞም ሊሆን የማይችል መሆኑን ጭምር ለማሳሰብ እንወዳለን። 3ኛ የትኛውም ሰልፍ በየትኛውም የሀገሪቱ ክፍል ማድረግ አይቻልም በማለት የተደረገው ክልከላን በተመለከተም ሰላማዊ ሰልፍ ማድረግ ከዓለም አቀፍ የሰብአዊ መብቶች ውስጥ መሰረታዊ መብት ሆኖ የተጠቀሰና በሕገ መንግስቱም አንቀጽ 30 ላይ በግልጽ የተደነገገ በመሆኑ መንግስት ራሱ የሚመራበትን ሕገ መንግስት ማክበርና ማስከበር ይኖርበታል። ቤተ ክርስቲያን ላይ ከላይ የተጠቀሰው ከፍተኛ መከራና በደል ምክንያት ከብዙ ሺህ ዓመታት በላይ ጸንታ የመጣችን ቅድስት ቤተ ክርስቲያንን በእኛ በልጆቿ ዘመን ስትፈርስ ዝም ብሎ መመልከት በጭራሽ የሚታሰብ አይሆንም። ይህን በደላችንን ለዓለም አቀፉ ማህበረሰብ ለማሳወቅና መንግስትም ከሚያደርገው ጣልቃ ገብነትና አፈና ወጥቶ ሕግ እንዲያከብርና እንዲያስከብር የጠራ ነው የካቲት 5 ቀን 2015 ዓ.ም ሰላማዊ ሰልፍ መንግስት ተገቢውን ጥበቃ በማድረግ እንድናከናውን መፍቀድ አለዚያም የጠየቅናቸውን ሕገ መንግስታዊ ጥያቄዎቻችንን በአግባቡና አንድ ባንድ መመለስ አማራጭ የሌለው መፍትሄ መሆኑን ደግመን ደጋግመን ለማሳሰብ እንወዳለን። በዚህ ሂደት ውስጥ የሚደርስብንን ሞት፣ መከራና ስደት እኛ አባቶች ከመንፈስ ቅዱስ ልጆቻችን ጋር ደስ ብሎን የምንቀበለው እንጂ ቤተ ክርስቲያናችንና ሀገራችን ቆመን ቤተ ክርስቲያናችን ስትፈርስ ቆመን የምንመለከት ዝም የሚል አንደበትና የሚሸከም ሕሊና የማይኖረን መሆኑን በአጽንኦት እናሳስባለን። መንግስት ከአጉል እልከኝነቱ ወጥቶ ከሕገ ወጦች ግለሰቦች ጋር በመተባበር በአደባባይ እየፈጸመ ያለውን የሕግ ጥሰት ዛሬን ጨምሮ በቀጣዮቹ 2 ቀናት ውስጥ እንዲያቆምና ሕግና ስርዓትን እንዲያስከብር በኃይል የወረራቸውን መንበረ ጵጵስናና አጥቢያ አብያተ ክርስቲያናት ለቆ ለቤተ ክርስቲያኒቱ ሕጋዊ መዋቅር እንዲያስረክብ ያለ አግባብ ያሰራቸውን ካህናትና ምእመናን ያለምንም ቅድመ ሁኔታ እንዲለቅ ቤተ ክርስቲያኒቱ ላይ ለፈጸመው በደል በአደባባይ ይቅርታ እንዲጠይቅ በካህናትና ምእመናን ላይ ላደረሰው ሞትና የአካል ጉዳት ተገቢውን ካሳ እንዲክስና የወደሙ ንብረቶቿን እንዲጠግን በጥብቅ እንጠይቃለን። መንግስት በዚሁ አካሄድ ሕግ እየጣሰና የቤተ ክርስቲያኒቱን ክብርና ልዕልና እያዋረደ
የሚቀጥል ከሆነ ቤተ ክርስቲያን መንግስት የጣሰውን ሕግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት 5 ቀን 2015 ዓ.ም ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እያሳወቅን መንግስትም ድርሻው ሰልፉ ሰላማዊ ሆኖ እንዲጠናቀቅ መንግስታዊ ኃላፊነቱን በአግባቡ መወጣት ብቻ መሆኑን እያሳሰብን ዛሬም ቢሆን መንግስት ቆም ብሎ በማሰብ ከኛ ከአባቶች ጋራ ሃይማኖታዊ፣ ቀኖናዊና መንፈሳዊ የአስተዳደር ስርዓታችንን ባልጣሰ መልኩ ለመነጋገርና ችግሩን በዘላቂነት ለመፍታት ጥረት ካደረገ በውይይት ለመፍታት መንፈሳዊ በራችን ክፍት መሆኑን እናሳውቃለን። ከዚህ ውጭ በሁለቱ አባቶች መካከል የተፈጠረ ችግር እየተባለ የሚነገረው ፖለቲካዊ ጨዋታ የመንግስት እንጂ በሀገሪቱ ህጋዊ ሰውነት የሌላቸውና ከቤተ ክርስቲያን የተለዩ ግለሰቦች ጋር ማነጻጸር ህገ መንግስታዊም ሆነ ሞራላዊ የህግ መሰረት የለውም። ስለዚህ ቤተ ክርስቲያናችን የጠራቸውን ሰላማዊና ህጋዊ የሆነ የመብት ጥያቄ የማፈን ሂደትን በጥብቅ እንቃወማለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን እስካሁን ባደረጋችሁት ጽናትና ተጋድሎ ሃይማኖታችሁንና ቅድስት ቤተ ክርስቲያናችሁን እንዳላሳፈራችሁ ሁሉ አሁንም ከስሜታዊነት በወጣ ሁኔታ በከፍተኛ ጽናትና ጥንካሬ የአባቶቻችሁን ድምፅ ብቻ እንድትሰሙ ቤተ ክርስቲያንን በየአጥቢያችሁ ተደራጅታችሁ እንድትጠብቁ ለአባቶቻችሁ መንፈሳዊ ጥሪ ፈጣን ምላሽ እንድትሰጡ እየመጣው ላለው መከራና ስደት ለመንፈሳዊ ተጋድሎ እንድትዘጋጁና በፍጹም መንፈሳዊ ጨዋነት በአንድነት የመጣብንን ፈተና እንድትወጡ አደራያል አባታዊ መልእክታችንን እያስተላለፍን ሰላማዊ ሰልፉን በተመለከተም በአጭር ጊዜ ውስጥ ዝርዝር መግለጫ የምንሰጥ መሆኑን እያሳወቅን በዚህ ጥቃት መስዋዕትነት የከፈሉና ያረፉ ልጆቻችንን ነፍሳቸውን በአጸደ ገነት በክብር ያሳርፍልን እያል ጸሎተ ፍትሐትም በየደረጃው የሚከናወን መሆኑን እያሳወቅን በተለያየ ጊዜ ዛሬን ጨምሮ በወለቴና በሰበታ ከተሞች የደረሰውን የአካል ጉዳትና ሞት እግዚአብሔር ምሕረትና መጽናናቱን ያድልልን። እግዚአብሔር ገድላችሁን፣ ጽናታችሁንና ጸሎታችሁን ይቀበል። የቅዱሳን አምላክ ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እግዚአብሔር ሀገራችንን ይባርክ። የካቲት 2 ቀን 2015 ዓመተ ምህረት አዲስ አበባ ኢትዮጵያ